ኢትዮጵያ በአሁኑ ወቅት በተለያዩ የውጭና የውስጥ ጫናዎች ውስጥ ትገኛለች። በአሸባሪው የህወሓት ቡድን ላይ እየተካሄደ ያለው ህግ ማስከበር ዘመቻናም የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ሀገሪቱም በጫናዎች ውስጥ እንድታልፍ ዳርጓታል። ይህን ወቅት ታዲያም ኢትዮጵያም ወዳጅና ጠላትን መለየት የቻለችበት ነው። ከኢትዮጵያ ጋር ከ73 ዓመታት በላይ የዲፕሎማሲ ግንኙነት ያላት ሳውዲ አረቢያም በክፉ ቀን ከመድረስ ይልቅ በተቃራኒው ቆማለች። ዓለም አቀፍ ጫናዎች የበረከቱባት ኢትዮጵያም ዜጎቿ ሰርተው ሊለወጡናም ወገንና ሀገርን ሊጠቅሙም የተሰደዱባት ሳውዲ አረቢያም ህጋዊ ፈቃድ የላችሁም በሚል ሰበብ ብዙዎችን ለስርና ለእንግልት በማድረግ ላይ ነች። ባለፉት ሳምንታት ከ40 ሺህ በላይ የሚሆኑ ኢትዮጵያውያን ከ132 በላይ በሚሆኑም የአውሮፕላን ምልልሶች ወደ ሀገራቸው እንዲመለሱ መንግስት አድርጓል። በስካሁኑ እቅድ የተያዘው 40 ሺህ አካባቢ ዜጎችን ሙሉ በሙሉ መመለስ ነበር። በስካሁኑ ሂደት 41 ሺህ ዜጎች ሀገራቸው ተመልሰው መጥተዋል። ይሄ የተደረገው ጥረት ከባድ ነው። 132 በረራዎች ናቸው የነበሩት። ይሄ እስካሁን ማለት ነው። ይሄ ነው ያለው። ዜጎችን ከዛ የማስመለሱ ነገር በታቀደው መሰረት በተለመው መሰረት ተግባራዊ ሆኗል። ይሄ የሚያሳየው መንግስት ምን ያህል ቁርጠኛ እንደሆነ ነው፣ ለዜጎች ተቆርቋሪ እንደሆነ። እኛ ዲፕሎማሲ ደግሞ ዜጋ ተኮር ዲፕሎማሲ የምንለው ነገር በገቢር የታየበት ሁኔታ ነው ማለት ይቻላል። ከስቃይ ተላቀው የትውልድ ሀገራቸውን መሬት የረገጡ ኢትዮጵያውያን በሳውዲ መከራ እንደተፈራረቀባቸው ገልጸዋል። በጣም ትልቅ ከባድ ነበረ። እንደገና ደግሞ በጣም ድብደባ አለ። እስር አይደለም የታሰር ነው። እኛ እርዚቅ ፍለጋ ነበር ይሄር ነው። በጣም ከባድ እስር ቤት ውስጥ ውሃ ያርከፈከፉ በጎማ እንደምንገረፍ በቃ ነጋ እየገቡ እንደሚወግሩን ወገን ለወገን ደራሽ ነውና ለቀሩ ወገኖቻችን ድረሱላቸው። ብዙ ሰዎች በእስር ቤት ውስጥ እየተሰቃዩ ነው አሁን ማለት ነው። ሴቶቻችን ሀታ እየተጣሉ ነው ወደ ውጭ ማለት ነው። አንዳንድ አረቦች ወደ ውጭ እየጣሉ ነው እና እስከዛሬም ተኮርተናል። እንግዲህም ለወገኖቻችን እንድትደርሱ እንላለን። ለእኛም ስለደረሳችሁ እናመሰግናቸዋለን። ዜጎችን ለመመለስ የተቋቋመው ግብረ ኃይል በርካታ ስራዎችን እየሰራ መሆኑን የገለጹት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲም መንግስት የዜጎችን ጥቅም ለማስከበር ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ እየሰራ ይገኛል ብለዋል። የውጭ ግንኙነታችን አንዱ ትልቁ ትኩረት የዜጋ ዲፕሎማሲ ነው። ለዚህ ነው ዜጋ ተኮር ዲፕሎማሲ ነው የምንለውና የዜጎችን ጥቅም ያላስከበረ ዲፕሎማሲ የተሟላ ሊሆን አይችልም። ስለሆነም የዜጎች ስራ ይሰራል በተለያየ አገባብ ማለት ነው። የዲፕሎማሲ የዜጎች የዲያስፖራ ለዛ ስራ ብቻ የምንመድባቸው ዲፕሎማቶች አሉ ከዚህ ከውጭ ጉዳይ በየኤምባሲው ማለት ነው። አሁን ያነሳኸውንም ጉዳይ በተመለከተ ሳውዲ በርካታ ዜጎቻችን በትልቅ ችግር ላይ ነው ያሉት። ቀደም ሲል በነበረው በኮሮና ምክንያት ከስራ የመውጣት በአጠቃላይ ለተለያዩ እንግልቶች የመጋለጥ ሁኔታ ነው ያለውና ይህንን ከግምት በማስገባት በሳውዲ መንግስትም በኩል ዜጎችን የመግፋት ሁኔታዎች ስለተከሰቱ የማስወጣቱ ዘመቻ በተጠናክሮ ነበር የተጀመረው። አንድ በከፍተኛ አመራር ከላይ በተሰጠው አመራር አንድ ጠንካራ ግብረ ኃይል ከተለያዩ ሴክተር መስሪያ ቤቶች በተለይ ጉዳዩ በግንባር ከሚመለከታቸው ውጭ ጉዳይን ጨምሮ ማለት ነው የተወጣጣ ወደ ሳውዲ ሄዶ ይህንን ስራ ወዲያው ነበር መተግበር የጀመረው። በቀጣይ በሳውዲ በስቃይ ላይ ያሉ ኢትዮጵያውያንን ወደ ሀገራቸው ለመመለስ እየተሰራ እንደሚገኝ የገለጹት አምባሳደር ዲና ሙፍቲም ለስደት ገፊ ምክንያቶች ላይ ትኩረት ተሰጥቶ እንደሚሰራ ገልጸዋል። ይሄ መመለሱ ነገር ግን ሲምፕተሙን ማረም ነው። ከበሽታው ይልቅ ውጤቶቹን ለምናደርገው ርብርብ ነው። እሱም መቅረት የለበትም። ኤምባሲዎቻችንም እየሰሩ ያለው እሱ ነው። ይሄ እንግዲህ ሶፋር በተሳካ ሁኔታ ቀጥሏል ማለት ነው እና መፍትሄው ሲባል እዛ ጋር ነው መተኮር ያለበት። መመለሱ አንድ ነገር ነው። ነገር ግን ከመሄዳቸው በፊት ለዚህ እንግልት እንዳይዳረጉ አስፈላጊውን ነገር የማድረጉ ነገር ትልቅ ትኩረት ማግኘት ያለበት የሚል ነገር ነው ያለው። ይሄ በመንግስት ብቻ አይደለም የሚሆነው፣ በህብረተሰቡ ነው። ቅድም እንዳልኩት ከቤተሰብ ይጀምራል። ልጁ ቤተሰብ ልጅቷ ሄዳ ሌላ ሀገር ያልፍላታል በሚል ሂሳቤ ያልተረጋገጠ ግምት ልጆቹን የሚገፋበት ሁኔታ ጭምር አለ። ይህ ሁሉ መቆም አለበት ነው። በተለያዩ ጊዜያት ለስደት በተዳረጉናም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ላይ ተመሳሳይ ስቃይ ሲስተናገድ የነበረ ሲሆን ባለፉት ዓመታት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ከሳውዲ አረቢያም ወደ ሀገራቸው እንዲመለሱ መንግስት ሰፊ ስራ ሰርቷል።